ይህ ቅጠል እንስላል ይባላል። ፍሬውና ግንዱ እንዲሁም ቅጠሉ በጣም ይጠቅማል። በውስጡ ፖታሺየም፣ ማግኒዚየም፣ ቫይታሚን ሲ፣ ፋይበር ይዟል እና ለልብ ህመም እንዳንጋለጥ የሚረዳ ጥቅም አለው። እንዲሁም ደግሞ ጤናማ የሆነ ኮሌስትሮል እንዲኖረን ያደርጋል። አጥንታችንም ደግሞ ጤነኛ አጥንት እንዲኖረን በጣም ያግዛል። ሻዩ እንግዲህ ብንጠጣው ቅጠሉንም ብንበላው እንዲሁም ደግሞ ከምግብ ጋር ያሰራራለሁ እና በጣም ብዙ ጥቅሞች አሉት። በውስጡ ብዙ ንጥረ ነገሮች ስላሉት ጤናማ አጥንት እንዲኖረን ይረዳናል። እንዲሁም ደግሞ የደም ዝውውራችን ጤናማ እንዲሆን በጣም ያግዛል። ስለዚህ በቤታችሁ መጠቀም ትችላላችሁ። ደረቁንም ሆነ ወይም ደግሞ እርጥቡን መጠቀም ይቻላል። ሻዩን በጣም ቆንጆ አይነት ቃና አለው እና እንደነገርኳችሁ የልባችንን ጤንነት ለመጠበቅ የአጥንታችንን ለመጠበቅ ይረዳናል። ቻው።